የሌለበት ሰው ያንን በማድረግ እንገባለን የሚለውን የሚያፈርስበት መጽሐፍ ቢል ከፈለጋችሁ ዕብራውያን ምዕራፍ 4 አንብቡ። ሮሜ ምዕራፍ 4 አንብቡ። ያፈርሳል። ሰው በስራ የሚለውን ያፈርሳል እዛ ቦታ ላይ ማለት ነው። ሌላ መጽሐፍቶችንም መጽሐፉ ራሱ እየጠቆመ ይወስዳል። እኔ አሁን ዛሬ ያወራሁት በዛ ሰርክል ውስጥ ነው። ተጨማሪዎችን ምሳሌ ተጠቀምኩ እንጂ ዋና ሜን ፖይንት እዛ ጋር ነው። ወዳጆች እኛ የዳነ ነው የጸደቀ ነው ክርስቶስ ኢየሱስን በማመን ብቻ በስራ አይደለም። ደግሞ በክርስቶስ ኢየሱስ ያመናችሁ ጸድቃችኋል። የክርስቶስን ጽድቅ ጸድቃችኋል። እኔ ደጋግሜ አወራለሁ። እኔ አልጸደቅኩም እኔ ኃጢአተኛ ነኝ የሚል ሰው ስላለ እኮ ነው። ኃጢአተኛ ናችሁ ምንም ልዩነት የለም እያለ ነው ሮሜ ማለት ነው። ኃጢአተኛ ናችሁ ኃጢአተኞች ነን። ያንን ኃጢአት እግዚአብሔር የሚሰርዘው እኛ በምንሰራው በጽድቃችን ሳይሆን በጽድቁ ማለት ነው። በጽድቁ ላይ